بسم الله الرحمن الرحيم. الحمد لله الذي أنزل القرآن نورا وهدى وشرع لنا دينا قويما وجعل الدعوة إليه من أسباب الفوز العظيم. وأشهد أن لا إله إلا الله وأشهد أن محمدا عبده ورسوله صلى الله عليه وعلى آله وصحبه وسلم أجمعين. إن شاء الله. قدر صوست من المستفيدون في شهر رمضان المبارك የተከበረው የረመዳን ወር ተጠቃሚ የሚሆኑ ሰዎች እነማን ናቸው የሚለውን ፕሮግራማችንን እንደቀጠለ ይሆናል። ዛሬ المستفيدون من القرآن والعلم في شهر رمضان المبارك እንግዲህ በተከበረው የረመዳን ወር ቁርአንን በመማርና በመቅራት ተጠቃሚዎች የሆኑ ሰዎች እነሱ ዙሪያ ላይ ነው። እንግዲህ ይሄን የተከበረ ረመዳን ወር ተጠቅመዋል ብለን እንገምተው። እለው ላይ መጀመሪያው መን ዩክሲሩነ ሚን ቂራአቲል ቁርአን በተከበረው የረመዳን ወር ቁርአን መቅራትን የሚያበዙ የሆኑ ሰዎች ሁሙ ለዚነ እስተፋዱ ፊ ሃዛ ሸህሪል ዐዚም በዚህ በተከበረው የረመዳን ወር በጣም ተጠቅመዋል፣ አላህ ስብሓነሁ ወተዓላ ወፍቋቸዋል የሚባሉ ሰዎች ናቸው። ከማ ጃአ እንግዲህ ቁርአን መቅራት ትልቅ አጅር አለው። ከማ ጃአ ፊ ሱነኒ አሕመድ አስሲያሙ ወልቁርአኑ የሽፈዓኒ ሊልዓብዲ የውመል ቂያማ ቁርአንና ጾም ነገ የውመል ቂያማ ለአንድ ባሪያ ያማልዳሉ ይላል። ሱብሓነላህ ሁለት ነገሮችን ነው በአንድ ድንጋይ ሁለት ወፍ ማለት ቁርአንን ይቀራል እንዲሁም ጾሙንም ይጾማል። እነዚህ ሁለት ትልልቅ ተግባራቶች ነገ የውመል ቂያማ ከባለቤታቸው ላይ ሽፋዕ ምልጃ ያደርጋሉ ማለት። ቁርአንም እኔ ሲቀራይ ነበር ይላል፣ ሲያምም ለእኔ ብሎ ምግቡን መጠጡን ስሜቱን ትቷል ይቅር በለው እያለ አላህ ስብሓንሁ ወተዓላን እንዳማልዱት ሆናሉ ማለት ነው። ኢዘን الذين يكثرون قراءة القرآن في هذا الشهر العظيم هم الذين استفادوا في هذا الشهر እነዛ በዚህ በተከበረ የረመዳን ወር ከተጠቀሙ ሰዎች ሆናሉ ማለት። ሳኒ አን የሕፈዙነ አልቁርአን ቁርአንን የሚሐፍዙ የሆኑ ሰዎች سواء كان نظر سواء كان يحفظون بالعمل أو يحفظون بقلوبهم ወይ በተግባራቸው ቁርአንን የሚጠብቁ በቁርአን የሚሰሩ ማለት ነው። ወይ ደግሞ በልባቸው በአእምሯቸው ስብስብ አድርገው ሸምደው የያዙት ወይም ደግሞ በሁለቱም ተግባር የሚያደርጉት ሰዎች هم الذين يستفيدون من هذا الشهر العظيم كما ورد في حديث النبي صلى الله عليه وسلم خيركم من تعلم القرآن وعلمه ከሰዎች ሁሉ በላጩ የሚባለው ቁርአንን ተምሮ ያስተማረው ኸይሩኩም ከእናንተ እኮ በላጩ አሉ መን ተዓለመ አልቁርአነ ቁርአንን የተማረ ነው። ቁርአንን ያወቀ የተገነዘበን የተረዳ ነው። ወዓለመሁ ለሌሎች ደግሞ የሚያስተምረው ነው አሉ። ይሄ እንግዲህ ትልቅ አጅር እንዳለው ይጠቁማል ማለት ነው። በዚህ ምድር ላይ በእውቀት ዘርፍ ትልቅ እውቀት አለው ሊባል የሚችለው ሰውየው በሳይንሳዊ ምርምር የመጠቀ ሲሆን አይደለም፣ በከርሰ ምድር ጥናት የመጠቀ ሲሆን አይደለም፣ በሕክምና ዘርፉ ወይም ሙያ የመጠቀ ሲሆን አይደለም። ጥልቅ እና ሰፋ ያለ እውቀት አለው ተሰጥቷል የሚባለው ኢዘ ካነ ቀረአ አልቁርአን አልዓዚም የተከበረውን ቁርአን ከተማረ ካስተማረ ነው። በዚህም በዛ ውድ ነቢይ አንደበት ኸይሩኩም መን ተዓለመ አልቁርአነ ወዓለመሁ ብለዋል። ከሰዎች ሁሉ ከእናንተ በላጩ ቁርአንን ተምሮ ያስተማረው ነው ብለዋልና። الثالث ሶስተኛው መን የድሩሱነ ተፍሲር ወልዑሉም አልሸርዕያ እንግዲህ ተፍሲሩን ትንታኔውን በዚህ የረመዳን ክፍለ ጊዜ አንዳንድ ወሳኝ የሆኑ ነጥቦችን የሚማሩና የሸሪዓ ግንዛቤዎችንም ከቁርአን መቅራት ጎን በጎን የሚማሩ ይሄም እንደዚሁ በዚህ በረመዳን ከተጠቀሙ ሰዎች ይሆናል ማለት ነው። ወረደ ፊ ሐዲስ ነቢ ሰለላሁ ዐለይሂ ወሰለም አላ ኸይርየቲ ዛሊከ አልዐመል መን ዩሪድላሁ ቢሂ ኸይረን ዩፈቂሁሁ ፊዲን አላህ ለሱ መልካምን የሻለትን ሰው ሃይማኖትን ያስገነዝበዋል ያሳውቀዋል ይላሉ። አንዳንድ ሰዎች በረመዳን ወር በጣም ብዙ የሚጠቀሙ አሉ። አእምሯቸውን ሐሳባቸውን ስብስብ አድርገው ወደ መስጂድ ይገባሉ። ቢጠቀሙ እጅግ በጣም ብዙዎች ናቸው። ወራቢዐን ሌላኛው መን ዩዓሊሙ ናስ አልኸይር ሰዎችን መልካም ነገር የሚያስተምሩ የሆኑ ሰዎችም እንደዚሁ በዚህ ወር ከተጠቀሙት ሰዎች ይሆናሉ። እንግዲህ ይሄ ፊ ሶሒህ ሙስሊም የወጣ ነገር ነው። ኢዛ ማተ ብኑ አደም እንቀጠዐ ዐመሉሁ ኢላ ሚን ሰላስ አው ዒልሚን ዩንተፈዑ ቢህ እንግዲህ አንደኛው እውቀት ነው፣ ሰዎች የሚጠቀሙበት የሆነ በዚህ በረመዳን ትልቅ ስራ የሰሩ ሰዎች አላህ ዘንድ ነገ ትልቅ ምንዳ አላቸው።
خامسا من ينشرون السنة النبوية በዚህ በተከበረ የረመዳን ወር የነቢዩን ሱና የሚያስፋፉ በነቢዩ ሱና የሚመክሩ የሚያዙ የሆኑ ሰዎች ይህን ረመዳን ተጠቅመውበታል ማለት ነው። ምክንያቱም ነቢዩ ዓለይሂ ሰላቱ ወሰላም በሊጉ ዐኒ ወለው አያ ብለዋል። ከኔ አንዲትን አንቀጽ ወይም አንዲትን መልእክት እንኳን ብትሆን አስተላልፉ ብለዋል። በዚች በረመዳን ሰው የሚችለውን ያክል አምረን ቢልማዕሩፍ በመልካም በማዘዝ ከመጥፎ መከልከል ትጋት ካደረገና ሰዎችን ወደ ሐቅ ከተጣራ هم الذي يكونوا من الذين استفادوا هذا الشهر العظيم ይሄንን የተከበረ ወር ከተጠቀሙ ሰዎች ሆናል ማለት። ሳዲሰን መን የተዓለሙነ ፊቅህ ሲያም ወአሕካሚ የሲያምን ህግጋቶች ደንቦችና መርሆዎች በዚህ ወር ከጾም ጎን በጎን የሚማሩ የሆኑ ሰዎች እንደዚሁ ይህን ወር ከተጠቀሙበት ሰዎች ይሆናሉ ማለት ከማ ጃአ ፊ ሱነን ኢብን ማጅህ ጠለቡል ዒልሚ ፈሪደቱን ዐላ ኩሊ ሙስሊም እውቀትን መማር ወላ ሲየማ መማሩ ግዴታ ማወቁ ግዴታ የሆኑ ነገሮችን መማር ይሄ በሁሉም ሙስሊም ላይ ግዴታ ነው። ضروري ነው፣ አንገብጋቢ የሆነ ነገር ነው። ስለዚህ ጾም ደግሞ አንደኛው ሩክን ሚን አርካኒል ኢስላም ነው። ሰዎች በትክክል ጾማቸውን ሊያስተካክሉ ዘንዳ ዛሬም ነገም ከጾማቸው ጎን በጎን ከተማሩና ከተጠቀሙበት ሀከዛ ይህን ወር በአግባቡ ተጠቅሙበታል ይባላል። ሳቢዓን መን የስተሚዑነ ኢለል መዋዒዝ ወዱሩስ ግስጻዎችን ምክሮችንና አስተምሮቶችን የሚያደምጡ የሆኑ ሰዎች ብዙውን ጊዜ ሰው በረመዳን ለሶላት ብቻ አይደለም የሚገባው ዳዕዋዎችን ለማዳመጥ ራሴን ለአዲስ ብሎ ይገባልና الذين يستمعون المواعظ والدروس ግሰጻዎችን ምክሮችን እና አስተምሮቶችን የሚያደምጡ የሆኑ ሰዎች እነዚህ ሰዎች በረመዳን ከተጠቀሙ ሰዎች ይሆናሉ። ፈዘኪር ኢነ ነፈዐት ዚክራ ይላል አላህ እስኪገስጽ መገሰጽ የምጠቅማቸው ከሆነ ያለ ለነዛ አላህ ስብሓነሁ ወተዓላ ላገራላቸው ሰዎች ተጠቃሚ ይሆናሉ። ወሳሚነን መን ዩዓሊሙነ ፊ ዳዕወት ኢለላህ ወደ አላህ ጥሪ ማድረግ የሚያስተምሩ የሚያነሳሱ መን ዩዓሊሙነ ፊ ዳዕወቲ ኢለላህ መን ዩዓሊሙነ ፊ ዳዕወቲ ወደ አላህ እንዴት መጣራት እንዳለብን እንዴት ማስተማር እንዳለብን የሚያነሳሱ የሆኑ ሰዎችም ይህን ረመዳን በአግባቡ ከተጠቀሙበት ሰዎች ይሆናሉ። ምክንያቱም ነቢዩ ዓለይሂ ሰላቱ ወሰላም ለአን የህዲየ አላሁ ቢከ ረጁለን ዋሂደን ኸይሩን ለከ ሚን ሑምሪ ነዓም ብለው ለዓሊይ መክረውታል። ለአን የህዲየ አላሁ ቢክ በአንተ እኮ ምክንያት ረጁለን ዋሂደን አንድ ሰው እንደው ቢመራ ኸይሩን ለክ ለአንተ በላጭ ነው ሚን ሑምሪ ነዓም ከቀያይ ግመሎች ከመስጠት ሶደቃ ከመስጠት ወይ ደግሞ ከመሸለም የበለጠ ነው ሲሉ ነቢዩ ተናግረዋል። ኢዘን አለዚነ ዩዓሊሙነ ፊ ዳዕወት ኢለላህ ሱብሓነሁ ወተዓላ في هذا الشهر العظيم هم الذين استفادوا من هذا الشهر ከዚህ ወር የተጠቀሙ ሰዎች ይሆናሉ ማለት ነው። ወታሲዓን መን የጅተሂዱነ ፊ ተዕሊሚ አብናኢሂም ዲን ልጆቻቸውን ዲንን በማስተማር ኢጅቲሃድ የሚያደርጉ የሚተጉ የሚለፉ የሆኑ ሰዎች በዚህ ወር ለመቀየር እነሱን የሚታገሉ የሆኑ ሰዎች እንደዚሁ ይሄን ወር ከተጠቀሙበት ሰዎች ይሆናሉ ማለት ከማ ወረደ ፊ ሐዲሲ ነቢይ ሰለላሁ ዐለይሂ ወሰለም ሱነን አቢ ዳውድ ሙሩ አብናአኩም ቢሶላቲ ወሁም አብናኡ ሰብዒ ልጆቻችሁን የሰባት ዓመት ህፃናት በሆኑበት ሰዓት ሶላት እንዲሰግዱ ይዙዟቸው ይላሉ። 10 ዓመት ሲሆኑ እምቢ ካሉ ደግሞ ግረፏቸው የሚል አለ። ስለዚህ ቤተሰብን ማስተማር መለወጥ በዚህ ወር ትጋት ማድረግ እንደዚሁ ትልቅ አጅር ከሚያስገኝ ወይም ይሄን ወር ከተጠቀሙ ሰዎች ያደርጋል። ሌላኛው ዓሽር መን የብሐሱነ ዐኒል ሒክማ ጥበብን የሚፈልጉ ሰዎች ብዙ አይነት ጥበብ እንግዲህ ጥበብ የሚባለው በቁርአን ላይ አላህ ሱብሓነሁ ወተዓላ ያስቀመጠው ወመን ዩእቲል ሒክመተ መን የሻእ አላህ ለፈለገው ጥበብን ይሰጣል። ወመን ዩእተል ሒክመተ ፈቀድ ኡቲየ ኸይረን ከሲራ ጥበብን የሚሰጥ ሰው አላህ ሱብሓነሁ ወተዓላ ብዙ ነገር እንደሰጠው ይቆጠራል። ጥበብ የተባለው አልዕልሙ ወልዓመሉ ቢህ እውቀትና በዛ መስራት ለዛ በቃ ማወቅና ከዛም ወደ ስራ መትጋትና መልፋት አንደኛው በዚህ በረመዳን ወር ሰዎች ከተጠቀሙበት ትክክል ይህን ወር ከተጠቀሙ ሰዎች ሊያደርገን ይችላል ማለት ነው። ሰለላሁ ሱብሓነሁ ወተዓላ አን የጀዐለና ሚመን የስተፊዱነ ፊ ሃዛ ሸህሪ ልዓዚም ويبارك في عملنا وكذلك يجزي الله عز وجل علينا فيما بقي من هذا الشهر العظيم من الخيرات والبركات بارك الله فيكم وجزاكم الله خيرا